በድጋሚ ቆይታችሁ ያማረ እንዲሆን እየተመኘን ከፋና ቀለማት እንግዳ ሰዓታችን ላይ ተገኝተናል። የዲዲያ አበበ፣ ሶሊያና ጥላውና ኢልሃም መሐመድ ይገኛሉ። አብራችሁን ቆዩ። እንኳን ደህና መጣችሁ። መንደርደሪያችን ወይም እዚህ ያሰባሰበን ጉዳይ ሺሊድስ ወይም ደግሞ እሷ ትመራለች የሚለው ጉዳይ ነውና ለ5 ዓመት አካባቢ የሄደ ቆይቷል። በጣም ብዙ ውጣ ውረዶች ነበሩት። ምንም ጥርጥር የለውም። ያጋጠማችሁ ነገርም ብዙ እንዳለ ምንም ጥርጥር የለውም። ያገኛችሁት ተሞክሮና ልምድ ግን እውቀት ግን እጅግ የበለጠም ስለሆነ ሺሊድስ በዚህ በ5 ዓመታት ቆይታ ውስጥ የነበረውን ነገር ለማንሳት ያኔ የነበሩ ይገጥሙ የነበሩ በተለይ ወጣትና አዳጊ ሴቶቹን ከማበረታታት ከማብቃት በእውቀትም በስነ ልቦና ምን ዝግጁ ከማድረግ አኳያ በተለያዩ ማህበራት ክበባት እንዲሳተፉና ራሳቸውን ብቁ አድርገው ሙሉ ልብ ይዘው እንዲቆሙ ከማድረግ አኳያ የነበሩ እንቅፋቶች ወያን ፈተናዎች ምንድን ይመስሉ ነበር? ከዛ ደግሞ እንዴት ተወጣችሁት ወይም ደግሞ መፍትሄዎቹስ ምንድን ነበሩ ከሚሉት እንጀምር። ያው ሺሊድስ ፕሮጀክት እንዳልከው ላለፉት 5 ዓመታት የወጣት ሴቶችን ድምጽ በማጉላት ደረጃ መብታቸውን መጠየቅ እንዲችሉ እንዲሁም ደግሞ በሊደርሺፕ ዘርፍ እንዲሳተፉ ለማስቻል የወጣ ትልቅ ፕሮጀክት ነው። በዛም ፕሮጀክት በኩል እንግዲህ እኛም ሪፕሬዘንት አድርገን ከመጣ ነው የኢትዮጵያ ወጣት ሴቶች ድምጽ ወይም ኢትዮጵያን ያንግ ውመን ቮይስ የምንለው 2022 ላይ ፎርም የተደረገ ነው ማለት ነው። ሺሊድስ ፕሮጀክት ምክንያት የሆነው እንጂ የኢትዮጵያ ሴቶች ማህበራት ቅንጅት ፎርም ያደረገው የወጣቶች ጥምረት ወይም ማህበር ነው ማለት ነው። ከተለያዩ ሪጅኖች የተወጣጡ ወጣት ሴቶች የመሰረቱት ነው። ያኔን በመሰረቱበት ጊዜ እንግዲህ ለሌሎች ሴቶች ድምጽ መሆን እንዲችሉ የሌሎች እህቶቻቸውን ድምጽ ማሰማት እንዲችሉ አክቹሊ በእኛ ሴንስ ድምጽ የሌለው የለም፣ ሁሉም ድምጽ አለው። ግን የሚያወጣበትን ስፔስ የሚያገኙባቸውን አጋጣሚዎች መፍጠር ነው። ሁሉም ለማን መቼ የሚሉትን ኢልሃም አንዱ ችግሮቻችን ናቸው ብዬ ማስቦና ካጋጠሙ ነገሮች የወጣት ሴቶችን ወጣት ሴቶች ላይ ምን አይነት ህጎች አሉ እኛም ማናቃቸው ስለኛ የተጻፉ ህጎች አሉ፣ ያልተጻፉ መጻፍ የነበረባቸው ህጎች አሉ እና ኢትዮጵያን ያንግ ውመን ቮይስ እንደዚህ ስንሰበሰብ እነሱንም ስለነሱ ቅና አግኝተን ስለነሱ ትሬን ተደርገን እኛም ደግሞ ማህበረሰቦቻችን ጋር ሄደን እነሱን በማካፈል አንድ ላይ ፖሊሲዎችን እንዴት ነው መቀረጽ ያለባቸው፣ የትኛው ፖሊሲ ነው ስለወጣት ሴቶች መሰራት ያለበት የሚለውንም ተወያይተን ችግሮች መፍታት እንችላለን። ይሄንንም ስናይ ደግሞ ኢትዮጵያን ያንግ ውመን ቮይስ ሁሉም ሪጅን ላይ እንደመኖሩ አንድ ላይ ተሰብስበን ነው እዛ ላይ ያለው ችግር የትኛው ፖሊሲ ላይ መጻፍ አለበት የሚለውንም ተወያይተን እንድንረዳ አንዱ የሺሊድስ ፕሮግራም የከፈተልን እድሎች ነው። ያሉ ህጎች ግን ማናቃቸው ወይም ደግሞ ትኩረት ያልሰጠናቸው ወይ ያልተረዳናቸው እንደገና ደግሞ በየክልሉ ስለሆነ ፖሊሲዎች ምንም የሚቀረጹ የክልል ሲቀረጽ አብሮ እንዲካተት ማለት ነው። በጣም ጥሩ። የኢትዮጵያ ሴቶች ማህበራት ቅንጅት ሴማቅ ብለን የምንላት የሴቶች የስርዓተ ጾታ እኩልነትን የሴቶች መብት ለማስከበር የተቋቋመች ሀገር በቀል የሴቶችና ድርጅቶችና ማህበራት ጥምረት ናት ማለት ነው። እሷ ትመራለች ፕሮጀክት አንዱ ስንተገብረው የቆየነው ፕሮግራም ነው ማለት ነው። በዚህም ፕሮግራም እንግዲህ ኦልሞስት 5 ዓመታትን አስቆጥረናል ማለት ነው። ፕሮጀክቱን በትግበራ በተለያዩ ክልሎች ስንተገብር ቆይተናል ማለት ነው። ይህም ከቴሌዶዞምስ ባገኘነው የገንዘብ ድጋፍ ኢምፕሊመንት ስናደርግ ወይም ስንተገብር ቆይተናል። በዚህ በትመራለች ፕሮጀክት ባገኙት እድል ወጣቶች በናሽናል ወይም በብሔራዊ ደረጃ ለሚወጣው ፖሊሲ ውስጥ ራሳቸው እንጌጅ አድርገው ኮንትሪቢዩት አድርገዋል ማለት ነው። የወጣቶችን ድምጽ አለበት። አሁን ላይ በክለሳ ላይ ያለ የወጣት የሀገር አቀፍ ፖሊሲ ውስጥ የወጣቶች የራሳቸው ድምጽ አለ። ፖሊሲው በዚህ መልክ መቃኘት አለበት የሚለውንም የነሱ ድምጽ በተካተተበት ሁኔታ እንዲሳተፉ ተደርጓል ማለት ነው። የሆነ ሰው አይደለም የሚሰራላቸው ራሳቸው ይሄ መደረግ አለበት ብለው ነው የሚያሳስቡት ማለት ነው። ችግሮቻችንን እኛ ብቻ ተወያይተንባቸው ብቻችንን መፍትሄ ማምጣት አንችልም። ስለዚህ ለዚህ አንዱም አካል የሚሆነው እንግዲህ የመንግስት አካላት ወይም የመንግስት ባለድርሻ አካላት እንደሆኑ ይታወቃልና ያለነሱም መራመድ ከባድ ስለሚሆን እነሱን በማካተት የገጽ ለገጽ ውይይቶችን 3 ጊዜ አድርገናል እስካሁን ባለን ቆይታና ይሄንንም በማሰብ ወደ ክልል አምጥተ ነው ከክልል ወጣቶቻችን ጋራ ያንን ዲስከስ በማድረግ በመወያየት
ዋናው የናሽናሉን ብቻ ሳይሆን ክልል ላይ ያሉ ወጣቶችንም የክልል መንግስታት እንዲያውቋቸው ክልል ላይ ያሉ አመራሮች እንዲያውቋቸውና እውቅና እንዲሰጧቸው እንዲሁም ደግሞ መንግስት በሚያዘጋጀው በየትኛው መድረክ ላይ ደግሞ እንዲያሳትፏቸው እነሱን ወጣቶች ያልተካተቱበት ውይይት እኛ ወጣቶች በሌሉበት ስለ ወጣቶች መወሰን በጣም ከባድ ነውና ስፔሻሊ ደግሞ ወጣት ሴቶች በሌሉበት እሱን ማድረግ ከባድ ስለሚሆን እነሱ እንዲያካትቷቸው የተለያዩ ገጽ ለገጽ ውይይቶችን ካደረግን በኋላ መንግስትም የክልሉም መስተዳድሮች ይሄንን በማወቅ መሬትም እስከ መስጠት የደረሱበት ቢሮዎችንም በነፃ እንዲሰሩ እንዲገለገሉበት በማድረግ የተለያዩ ውጤቶችን ማምጣት ይችላልና ብዙ ችግሮች እንዳሉ ሁሉ መፍትሄው ግን በጣም የሰራናቸው ውጤቶች ግን በጣም ከፍ ያሉ ናቸው። ከኢትዮጵያ ወጣት ሴቶች ከመቀላቀላችን በፊት ምን ብንሰራ ራሱ በአካባቢያችን ነው የምንጀምረው። እዛቸው የታጠረች ነው ሀሳቡም ጥያቄውም ማለት ነበር። አሁን ግን ሙሉ የኢትዮጵያ ወጣት ሴቶች እንዴት ነው ምንድነው እነሱ ጋር እያጋጠመ ያለውስ አንድ ላይ ሰርተን እንዴት ነው የበለጠ ትልቅ ኢምፓክት ማምጣት የምንችለው የሚለውንም በጣም እዛ ላይ ራሱ ብዙ ዴቨሎፕ ያበረታታን ነገሮች አሉ ያሰው በጣም ብዙ የካፓሲቲ አቅም ግንባታ ስልጠናዎች በሰፊው ነበር ሲሰጠን የነበረው። ከዛ በኋላ እነዛን አቅም ግንባታዎች ከወሰድን በኋላ እንዴት አድቮኬት ማድረግ እንዳለብን ለማን ነው ውትበታ ውስጥ መደረግ ያለበት የሚመለከተውን አካልስ እንዴት ነው ማናገር ያለብን የሚሉት በጣም ፕሮፌሽናል የሆኑ ነገሮችን ስልጠናዎችን ከወሰድን በኋላ ራሳችንን በደንብ እየገባን መጣና ሲስተም ውስጥ መግባት ስንጀምር መጠየቅ ጀመር። ሲገባን ነው ጥያቄ መጠየቅ የምንጀምረውና እንደዚህ አይነት ህጎች አሉ እንደዚህ ማድረግ እንችላለን። ስለዚህ በቃ ኢትዮጵያ ወጣት ሴቶች ድምጽ ላይ በደንብ መስራት እንችላለን የሚለው ሙሉ ልብነትን እየሰጠን መጣ። ከዛ በኋላ በተለያዩ የገጽ ለገጽ ውይይቶች ላይ ቁጭ ብለን እንግዲህ ከኃላፊዎች ጋራ ለምን እንደዚህ ያልሆነም ብለን ስንጠይቅ ያኔ አለካ አቅም አለኝ ማድረግ እችላለሁ ማለት ነው። ፍርሃቶቻችን በጣም እየቀነሱ መጡ። በተለያየ አጋጣሚ የሊደርሺፕንም በጣም ደስ የሚለው ነገር ሺሊድስ ፕላን ተደርጎ ወይንም ታቅዶ ተግባሩ ላይ አይደለም የምንሳተፍ የነበረው ከቅዱ ጀምሮ ነበር ሲታቀድ ጀምሮ ሺሊድስ ከመጀመሪያው ጀምሮ እስካሁን ድረስ ሲገመግምም ሲያቀድም ያመቱ እቅድም ሲያወጣ ወጣቶች ነበሩ በዛ ውስጥ ማለት ነውና ያ በጣም ትልቅ አቅምን ሰጥቶናል። ያ ገጽ ለገጽ ቁጭ ብለን ከሚኒስትር ጋር የምናወራውን እንግዲህ እስከ ዲፕሎማት ድረስ እየሄደን አምባሳደሮች ድረስ እየሄደን አንድ ቀን ስልጣናቸውንም ወስደን እንዲሁ መለማመድ እንችላለን። አሁን ደግሞ ወደፊትም ይቀጥል ይሆናል ፎር ሹር። ያው ከውሳኔ ሰጪ አካል ከህግ አውጪ አካላቶችም ምክር ቤቱንም የፓርላማውንም ጨምሮ አብረው በጋራ የሚዋዩበትን የገጽ ለገጽ ውይይትም ይሄ ፕሮጀክት አመቻችቶላቸዋል ማለት ነው። ምንም ሳይፈሩ በፊት ቢሮአቸው ሄዶ ለማናገር ሲጠሩ እንኳን የሚሸማቀቁት አሁን ግን ሚኒስተር ደረጃ ስቴት ሚኒስተር ደረጃ ያሉ አመራሮችን ሃየር ኦፊሻሎች ጋር ፊት ለፊት ይሄ አልተሟላም፣ ይሄ ይጎላል፣ ይሄ መስተካከል አለበት ብለው ስለራሳቸው የሚሞግቱበት መንግስትም ውሳኔ ሰጪውም ትኩረት እንዲሰጥ ምላሽ እንዲሰጥ እስከ ቢሮአቸው በመሄድ ራሱ በመከታተል ይሄ አልተስተካከለም ይሄ መሆን አለበት በሚል በርካታ ከመንግስት ጋርም ጥሩ ግንኙነት እንዲኖራቸው እነሱም ደግሞ ይበልጥ ስለመብታቸው በደንብ ጠንቅቀው እንዲያውቁ የረዳ ፕሮጀክት ነው ማለት ነው። ወጣቶችን አሁን ላይ በፕሮጀክቱ ጥረት የተጀመሩ መልካም ተሞክሮዎችን ለማስቀጠል የነሱ ተሳትፎን በደንብ ተጠናክሮ መቀጠል አለበት ብዬ አስባለሁ። ሌላው እንግዲህ እኛ በዋናነት እነዚህ ወጣቶች ፕሮጀክቱ የተለያዩ ድጋፍ አድርጎላቸው ዛሬ ደርሰዋል። ዛሬ ከደረሱ በኋላ ፕሮጀክቱ ሲያበቃ ታሪካቸው አብሮ እንዲያበቃ አንፈልግም። እንዲቀጥሉ ራሳቸውን የቻሉ ወጣት መር ሴት መር የሆኑ ሴት ልጆች መር የሆኑ ሙቭመንቶችን በራሳቸው እንዲያስቀጥሉ ማድረግ ላይ እዛ ላይ ትኩረት አድርገን እየሰራ እንገኛለን ማለት ነው። የኢትዮጵያ ወጣት ሴቶች ድምጽ ከመቀላቀል ያገኘሁት አንዱ ትልቁ ነገር በጣም ብዙ ኔትወርኮች አግኝቻለሁ። ከኮሚኒቲ፣ ከመንግስት አካል፣ ከሴሶ፣ ከኤንጂኦዎች፣ ከዩኤን ከሁሉም ጋር ብዙ ኔትወርኮችን ማግኘት ይቻላል፣ ከሎካል እስከ ግሎባል ማለት ነው። ያንን ኔትወርኪን ተጠቅሜ ማስቀጠል መቻልም የኔ አንዱ ኃላፊነት ነው። ይሄ በኢትዮጵያ ናግመን ቮይስ ያገኘሁትን የራሱን ኔትወርክ ለሱ መጠቀም እንዳለብኝ ነው። ከኢትዮጵያ ናግመን ቮይስ ደግሞ እኛ ምን ማድረግ አለብን የሚለውን ይሄን ሁሉ አመት ስንሰራ ያገኘናቸው ካፓሲቲ ቢልዲንጎች አሉ፣ እኛ ስንሰጣቸው የነበሩ ትሬኒንጎች አሉ። እኛ የራሳችን ክልል ላይ ደግሞ የራሳችን የሆኑ ግሩፖች አሉ። እነሱን ይዘን ወደፊት መቀጠልም የኛ ኃላፊነት ነው። እንደ ኢትዮጵያ ያንግ መን ቮይስ ያገኘናቸው ብዙ ስፔሶች አሉ።
ብዙ ከመንግስት አካል ጋር ከፓርላማ ጋር ከኤንጂኦ ከሴቶች ጋር እኛን የሚያውቁን ብዙ ማህበረሰቦች አሉ። ከነሱ ጋርም አንድ ላይ ፕሮጀክቱ ቢያልቅም እኛ ግን እንዳለን ማሳየትም እነሱም ከኛ የሚጠብቁት ነው፣ እኛም ደግሞ ከራሳችን የምንጠብቀው ነው ማለት ነው። ከሴቶች ደግሞ ምን ይጠበቃል ብለን እኛ የምንጠይቃቸው ሲቪል ማህበራቶች ደግሞ ምን ይጠበቃል ብለን እኛ የምናስበውና የምንተውተው ልክ እንደ ኔዋ አሁን እንዳደረገው እኛ ራሳችንን እንድንችል አንዱ ሌጋላይዝ ሆነን እኛ የራሳችንን ህጋዊ ሆነ እንድንቀጥል አንዱ መስፈርቱ ቢሮ ማግኘት ነው። ይሄንን ራሳቸው ከራሳቸው ቢሮ መስጠት ችሏል ማለት ነው። ሌሎችም ደግሞ እኛን እንደዚህ አይነት ድጋፍ ቢያደርጉ እኛም ብቻ ባይሆን ራሱ የኛ ብዙ ሪጅናል ላይ ያሉትን ሙቭመንቶች ሪጅናል ላይ ያሉት ቡድኖችንም እንደዛ አይነት ድጋፎች ቢሰጡን የእነሱን ኔትወርክ በመጠቀም አንድ ላይ ኮላቦሬት አድርገን እንድንሰራ ቢረዱን እነሱንም ከነሱ የሚጠበቅ ነው ብለን እናስባለን። ህብረት ኃይል እስካሁን የተቀበልናቸውን ነገሮች ወደ ተግባር የምናውልበትና አቅማችንን በይበልጥ አካብተን ደግሞ የትኛውም አይነት ሙቭመንት ወይንም የትኛውም አይነት ንቅናቄ በፕሮጀክት ብቻ የተወሰነ እንዳልሆነ ለሌላውም ሰው የምናሳይበት ብዙ ጊዜ ፕሮጀክቱ ሲያልቅ አብሮ ያም ንቅናቄ ያቆማል እዛ ጋርና ይጠፋሉ። በቃ ዋናው ስራ ሳይጀመር ይሄንን ደብደሪያው ነው አይደል? አዎ። ስለዚህ ብዙ መረጃዎች እድሎች ብቻ ነው ሲሰጡ የነበረው እንጂ አቅማችን የምናሳይበት አሁን ነው ጊዜውና ስለዚህ እንደ ኢትዮጵያ ወጣት ሴቶች ድምጽ እንግዲህ ራሳችንን በደንብ ለህዝቡ ቅርብ የምናደርግበት በተለይ ደግሞ ለወጣት ሴቶች እንዳለን እንዲያውቁ ማህበራችንን እንዲቀላቀሉ እንዲሁም ደግሞ በሚፈልጓቸው ማንኛውም ነገሮች ላይ የኢትዮጵያ ወጣት ሴቶች ድምጽ የሚባል እኮ አለ በዚህ ይጠቅመናል ብለው እንዲያውቁንና በሁሉም ማህበረሰብና በሁሉም ክልሎች ላይ ተደራሽ እንድንሆን በሰፊው ቤተሰብም ሁሉም እንዲያቀን የምናደርግበት አቅማችን የምናሳይበት አንዱ ነገር ነውና ሁለተኛው እንግዲህ ከመንግስት አካላትም እስካሁን ባሉት 5 ዓመታት ትልቁ ሸፋናችን የነበረው ሺሊድስ ፕሮጀክት ነው። የትኛውም አይነት ጥሪ በሺሊድስ ፕሮጀክት ሲመጣ መንግስት አካላትንም የሲቪል ሶሳይቲውንም ለመሳብ ቀላል ነው የሚሆነው። አሁን ግን እኛ ወጣቶች ስንጠራ የተለየ እይታ ነው የሚኖረው። ስለዚህ ከመንግስት አካላት ምን ይጠበቃል? በራቸውን ስናንኳኳ እንግዲህ ሺሊድስ ፕሮጀክት እንደነበረው እንዲከፍቱና እንዲቀበሉ የነበረ ትብብራቸው እንዲቀጥል እኛ እንግዲህ እንደ ኔዋ ይሄን ፕሮጀክት ከፕሮጀክት ዘለን ነው የምናየው። ቢዮንድ ሺሊድስ ፕሮግራም ነው የምናየው። እንደ አንድ ዊንጋችን ነው የምንጠቀመው ብያለሁ። ይሄን ፕሮጀክት ኢምፕሊመንት ስናደርግ አንደኛ እነሱ ዘላቂ እንዲሆኑ ሰስተኔብል ሆኖ የተጀመሩ ስራዎቻቸውን እንዲያስቀጥሉ ማድረግ ነው። ስሞል ግራንቶችን ለነሱ በመስጠት አሁን ላይ ደግሞ ኦፊሶችንም ኦፊሻሊ ሬጂስተር ሲያደርግ ኦፊስም ሴታፑን ኔዋ ሆስት ልታረጋቸውና ካሉን ከኤግዚስቲንግ ፕሮግራሞቻችን ጋርም ኢንቴግሬት አድርገን ወጣቶቹ እንዲሰሩ ዘላቂ እንዲሆኑ ከማድረግ አንፃር እየሰራ እንገኛለን ማለት ነው። እዛው እናንተ ጋር ቢሮ አግኝተው እኛው ጋር እዛ ኔዋ ሄድኳርተሩ ላይ ቢሮ ተሰጥቷቸው እዛ ላይ ራሳቸውን እንደ አንድ የራሳቸውን የሆነ ኦፊስ እስኪከፍቱ ድረስ ያን ሳፖርት ልናደርጋቸው በሌጋል ህጋዊ ቁና እስኪያገኙ በዛ ፕሮሰስም ሁሉንም ቴክኒካልም ፋይናንሻልም ሳፖርት ለማድረግ ከሌሎች ፕሮጀክቶች ጋር እንግዲህ ኢንቴግሬት አድርገን የተለያዩ አቅም ማጎልበቻዎችንም የተለያዩ ፈንዶችን በመስጠት በራሳቸው አክቲቪቲዎችን እንዲሰሩ ከማድረግ አንፃርም እየሰራን እንገኛለን። ከመንግስት ጋርም እንግዲህ መንግስት ጋርም ጥሩ ኮሚትመንቶችን አይተናል። መንግስትም በተለይ ክልል ላይ ይህ የተጀመረውን የፎረሙን ስራ ከማስቀጠል አንፃር በራሱ በጀት መድቦ እስከ መስራት ድረስ ለወጣቶቹ ሪጅን ላይ ላሉት ቢሮ በነፃ ቢሮ ከመስጠት አንፃር እንደገናም ደግሞ የተለያዩ ገቢ ማስገኛ ስራዎችን እንዲሰሩ ከማድረግ አንፃር መሬት ኦልሞስት ከ1000 ካሬ በላይ መሬት ለወጣቶቹ በመስጠት ያ እንዲቀጥልም እንግዲህ እየሰራ ነው። ይህን የተጀመረውንም ማስቀጠል አለበት ብለን እናስባለን። እጅግ አድርገን እናመሰግናለን።